ሰላም ሰላም ሰላማችሁ ይብዛላችሁ ውድ የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እህቶቼ ወንድሞቼ እንዴት አላችሁ? ሰላም ናችሁ ወይ? ዳና ናችሁ ወይ? ሁሉ መልካም ሁሉ አማን ነው። ጌታ ይባረክ። ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ እንጀራ እየጋገርን እንግዲህ የእንጀራን አሰራሩን አንዳንድ እህቶችን ለማሳያት ነው ማለት ነው። ምክንያቱም የሀገራችን እንጀራ ባይሆንም እንግዲህ ያው ምክንያቱም ወፍ እንዳገሩ ነው የሚጮው እንግዲህ ያው የስንዴ እንጀራ መጋገር ይቻላል ማለት ነው። እና ሰላማችሁ ይብዛላችሁ። በእርግጥ ከጅማሬ አላሳየናችሁም። ከጅማሬ እንዳላሳያችሁ ያኔ ቢዚ ሆኜ ነበረ። እንጀራ ያው ይሄን የመሰለ እንጀራ እየጋገርን ነው። ይሄ ሁለተኛ ፉርኖ ዱቄት ነው ማለት ነው። ይሄ ደግሞ ምክንያቱም እንደ ሀገራችን ጤፍ አይደለም የምናቦከው። ዱቄቱን ትንሽ ውሃ እንትን ብለን ትንሽ አሙቀን በውሃ ብቻ ነው ትንሽ የምናቀጥ ነው ማለት ነው። ካቀጥነን ነው በኋላ ኡርሾ ጨምራንል ትንሽ ኡርሾና ከፈለጋችሁ ትንሽዬ ጨው፣ ምክንያቱም እንደ ጤፍ ስለማይጣፍጥ ማለት ነው። ትንሽዬ ጤፍና ትንሽዬ ኡርሾና ትንሽዬ ጨው ጨምራችሁ ታቀጥኑና ትተውታላችሁ አንድ 30 ደቂቃ ማለት ነው። ከዛ ይወጣላችኋል። ከወጣላችሁ በኋላ እንደዚህ ጋግራችሁ መብላት ትችላላችሁ። ለቤቱ አዳዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ፣ አበረታቱን እና ሰብስክራይብ አድርጉ ማለት ነው። ይሄን የመሰለን እንጀራ እንግዲህ እኛ ቲክቶክ ላይ ያው እንጀራ ስናይ የሀገራችን ምግብ ስናይ ሚዲያ ላይ ስናይ ወይኔ በበላው እንላለን አይደለ? ይናፍቀናል። ምክንያቱም እዚህ ሀገር ያው ሁሉ ጊዜ ተመሳሳይ ምግብ ስለምሰራ የሀገራችን ምግብ ይናፍቀናል ማለት ነው። ስለዚህ ደግሞ ያው እጃችሁና ሙያችሁ ይጨነቅ እና መስራት ትችላላችሁ፣ መጋገር ትችላላችሁ፣ መብላት ትችላላችሁ። ራሳችሁን አንከባክቡ፣ ራሳችሁን አትጣሉ። እና እንደዚህ ፈታ አለ እንጀራ እየሰራን ነው። እንዴው ያያችሁ እንዴት እንደሚያምር ብዙም አይነ ባያወጣም እንግዲህ የጤፍ እንጀራ አይደለም፣ የጤፍ እንጀራ ነው። እንግዲህ ፈታ የሚለው ቢሆንም እንግዲህ የገባ ያገለግላል። እህቶቼ ብሉ፣ ራሳችሁን አንከባክቡ። ሰው ቤት አትብሉ አይሉም። ማንም ሰው እኮ አትቢ አትጠጪ አይልም ማለት ነው። እና ብሉ ጠጡ። ያው እኛ ያው ጋግረን ለአራት ቀን ለአምስት ቀን እንደዚህ ፍሪጅ ውስጥ አስቀምጣችሁ ማብላት ትችላላችሁ። ውጪ ካስቀምጣችሁ ያው ብዙም እንትን ላይ ይችላል። ፍሪጅ ውስጥ አስቀምጡና ልክ ልትበሉ 10 ደቂቃ እንደዚህ ስል ውጪ ያውጣታችሁ ከፍሪጁ ውጪ ላይ ታደርጋላችሁ። ትንሽ ቀዝቀዝ ስል ራሳችሁ የሚያስፈልጋችሁ አፒታይላችሁ የሚፈልገው ማባያ ሰርታችሁ አተርኪክ እዚህ ሀገር አለ። በራሳችሁ ገንዘብ አስመጥታችሁ መስራት ትችላላችሁ። ባቄላ ክክማል እዚህ ሀገር አምጡልኝ በላቸው። ምክንያቱም ማታቁት ከሆነ ምናልባት በአረበኛ የአተርክክ ወይ ባቄላ ክክ በአረበኛ ማታቁት እህቶች ካላችሁ በኮሜንት ላይ አናግሩን። ምክንያቱም በአረበኛ መናገር እችላለሁ ማለት ነው። እንደዚህ አርጋችሁ ብሉ ጠጡ። አያችሁ እንዴት እንደሚያምር ያ ሰላም። በእውነት ይሄ የሀገራችን እንጀራ ነው ወይስ የስንዴ እንጀራ ነው? የፉርኖ ዱቄት ይመስላል። ማን ያምናል? አሁን ይሄንን ማንንም አያምንም ፉርኖ ዱቄት ነው ብለው። አያችሁ አይኑን ራሱ ጤፍ ነው የሚመስለው። ይሄ አሁን ሁለተኛ ፉርኖ ዱቄት ነው ማለት ነው። የሁለተኛ ከፈለጋችሁ እንዲፈታ እንዲልል ሰርገኛ ጤፍ የሚመስል እንጀራ መጋገር ከፈለጋችሁ ትንሽዬ አንደኛ ፉርኖ ዱቄቱን ጨምራችሁ በሁለተኛ ፉርኖ ዱቄት ላይ አቀላቅላችሁ ማቅጠን ማብካት ትችላላችሁ። ልክ ጠዋት ስትነሱ ከእንቅልፋችሁ ተነስታችሁ አብኩታችሁ ተውት። ልክ ስራ ስትጨርሱ ራሷ ሴትዮሽ ራሱ ሳትነሳ ሰርተሹ ማንሳት ትችላለሽ። ከውጪ አንድ እንጀራ ማለት 15 ብር፣ አንድ እንጀራ 5 ብር ነው። 3 እንጀራ 15 ብር ነው። ይሄ ከውጪ የሚመጣው እንጀራ ለኔ ብዙም አይመቸኝም። ምክንያቱም አንደኛ ከውጪ አፍለኛ እንጀራ እንደዚህ ጋግሮ መብላት ይሻላል። ቤት ውስጥ ማለት አፍለኛ አሁን አፍለኛ ነው ማለት ነው። ከውጪ የምታስመጡት እንጀራና በራሳችሁ እጅ ገዝታችሁ ሰርታችሁ የምትበሉት እንጀራ አንድ አይደለም ማለት ነው። ምክንያቱም እኛ ጤፍ ሆነ በቆሎ ሆነ ምን ሆነ እኛ የሚያገባን ነገር የለም። አንደኛ በቃ ናፍቆታችን መወጣት ነው። እንደዚህ የሀገራችን በቃ እንደ ሀገራችን ብዙ ጊዜ የሚዲያ ላይ እንደዚህ እንጀራ ዳቦ የሆነ ነገር ሲለቀቅ ያው ምራቃችን ማዋጥ ሳይሆን ራሳችን ቤት ውስጥ ሰርተን ጋግረን ማብላት መጠጣት ራሶቻችን ማንከባከብ አለብን። የዚህ ሀገር ሰው መቼም አሳሪሽ ምን እየበለሽ ነው ምን እየጠጠሽ ነው እየበለሽ ነው ወይ ራስሽን እንዳትጎጂ ራስሽን አንከባከቢ አትልሽም። እናትሽ አይደለችም። ችለሽ ከሰረሽ ሰረሽ ነው። ችለሽ ከሰረሽ ሰረሽ ነው። ካልሰረሽ ደግሞ የሚችለውን ታስገባለች።
የማይችሉን ታስወጣለች። ምክንያቱም አንቺ ደግሞ በቃ ጠንክረሽ መስራት የምትችል ስትበይ ነው ወገብሽ የሚጠነክረው። ራስሽ ጠንክረሽ የምትቆሚ የሰው ቤት ስራ እንኳን እየበለሽ አይደለ እንኳን ሳትበይ አይደለም እየበለሽ መቋቋም አትችይም ማለት ነው። እየሰራሽ መብላት አለብሽ። የሚያስፈልጉን ነገር ዳቦ ጋግረሽ መብላት በቃ እየሰራሽ ነው እንትን ማለት ያለብሽ። መቼም እሷን ይሄን ልብላ ይሄን ብልብላ ብለሽ ማስፈቀድ ሳይሆን ወስዋትሽ ነው የሚፈልገው ነገር ሰርተሽ መብላት አለብሽ። አሁን እነዚህ እንጀራ በጣም ቀላል ነው ማለት ነው። በእውነት በጣም ቀላል ነው። እኔ በመጀመሪያ ጊዜ እንደዚህ በቃ ዩቲዩብ ላይ ቲክቶክ ላይ እንደዚህ እንጀራ ለቆ ሰርቶ ሲለቁ በጣም ነበር የሚጎበኘው እንትን የሚመኘው ማለት ነው። እንዴት አድርጎ ነው ይሄ ሰው የሚሰራው? ይሄ እንጀራ እንዴት ሆኖ ነው? እኛ አሁን የጤፍ እንጀራ ነው መብላት ያው የምናውቀው። የጤፍ እንጀራ ነው መስራት የምናውቀው በሀገራችን። እንደዚህ በፎርኖ ዱቄት ምናምን እንዴት እንደምሰራ እኔ በራሴ አላውቅም፣ ግን ያው ይለመዳል። አንዲትን ገብተሽ ብትጠይቂ እንዴት ነው አድርገሽ የሰራሽው ብትይ ስግደተኛ አንዱ በአንዱ ላይ አይጨክንም ይናገራል ማለት ነው። ስለዚህ ብሉ ጠጡ። ይሄን የመሰለ እንጀራ እንግዲህ ወይኔ አሁን ይሄ እዚህ ሀገር ጉሊት ቢኖር ማለት ነው ጉሊት ይዤ ቢወጣ በጨረታ ነው የሚገዙት በጨረታ ነው የሚገዙት ማለት ነው። ኢትዮጵያውን አሁን ዱባይ በብዛት ኢትዮጵያውን ነው ያለ። አሁን ይሄን ጉሊት እጄ ብቀመጥ አንዱን 10 ብር አልሸጥም ብላችሁ እስቲ ገምቱ አንድ እንጀራ ስንት ያወጣል ብላችሁ እና እላችኋለሁ። የሀቢባቲ የገልቢዋቲ እና ራሳችሁን ጠብቁ፣ አንከባክቡ። ድንች ወጥ ሽሮ፣ እዚህ ሀገር ድንች ርካሽ ነው። ምስር ወጥ ያመጣሉ፣ ባቄላ ኬክ ያመጣሉ። እና ቤት ማያመጡት ከሆነም ደግሞ 5 ብር 10 ብር ቢሰጡት ራሱ የሆነ ከእንትን ብላችሁ ሚዲያ ላይ አሁን አተርኪክ ምናምን ሲለቀቅ ካያችሁ ስክሪንሾት አድርጋችሁ ይሄን ነገር አምጡ ብትሉ ራሱ ያመጣሉ። በራሳችሁ ገንዘብ ማያመጡት ከሆነም ደግሞ አንድ 10 ብር 20 ብር ቢሰጡ ለእናንተ ያመጣሉ። ይሄ እንኳን በ5 ብርና በ10 ብር የምትገዙት ብዙ ነው፣ ለብዙ ጊዜ ነው የሚበቃችሁ ማለት ነው። ውዶች በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። ያልገባችሁ ጥያቄ ካለ በኮሜንት ላይ አስቀምጡ። አሰራሩንም ሲጀምሩ ራሱ እንዴት እንደምታቦኩ እንዴት እንደምታቀጥኑ ደግሞ እንዴት እንደምትሰሩ ምን ያሳያችኋለሁ። ችግር የለም ቪዲዮ ሰርች ራሱ ልክላችኋለሁ። በኮሜንት ላይ ደግሞ መልእክታችሁን አስቀምጡ። ሰብስክራይብ አድርጉ፣ በእውነት ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱ። አብረን እንደግላችኋለሁ። ተባረኩ። ያው መጥበሻ ላይ ነው እንግዲህ ምጣዱንም ልንገዛ እንሄድ፣ ምጣዱንም ልናሞሽ እንቸገር፣ እንጨት እንቸገር፣ ለምን አንቸገር? ሁሉ ነገር ፉል ነው። አልጋ በአልጋ በሆነ ነገር ነው እንግዲህ እኛ እዚህ በሰው ሀገር የምንጠቀመው ማለት ነው። በቃ ዘና ፈታ እያላችሁ የሚሰሩበት ቀን እንኳን ሰርታችሁ ባይመቻችሁ ማታ ራሱ መጋገር ትችላላችሁ። ማታ ራሱ መስራት ትችላላችሁ። ያው እኛውን ጨርሰናል። ወጥ ራሱ ሰርተናል ማለት ነው። ያው የነሱም ሰርተናል እንግዲህ ሀልጫ ወጥ በድንች ሀልጫ ወጥ አሁን ሰርተናል። እኛ በሀልጫ ወጥ ነው የምንበላው ማለት ነው። ያው መጥበሻ ላይ ነው የምትጋግሩት። እንግዲህ ተባረኩ። እወዳችኋለሁ፣ አከብራችኋለሁ። ቀጣይ ደግሞ በምን አይነት ቪዲዮ ማምጣት እንዳለ አላውቅም። የምትፈልጉት ነገር ካለ ዳቦ አሰራር፣ አሁን ድፎ ዳቦ ብዙ ሰው እንዴት አድርገን ነው መጋገር የምንችለው የሚሉት አሉ። ምክንያቱም ፍሩንስ ድፎ ዳቦ እዚህ ሀገር ፍሩን አለ። በፍሩን ድፎ ዳቦ በእንትን ሲኒ እዚህ ሀገር ያው እንትን መጥበሻ እንትን ያለው መጥበሻ ካለ በመጥበሻ ውስጥ አድርገን ወይ በድስት ራሱ ድፎ ዳቦ መጋገር ይቻላል። ፍሩን ውስጥ አድርጋችሁ እንደ ሀገራችን በኮባ መጠቀም ከፈለጋችሁ የኮባን ፋንታ ሴትዮሽ ጥሩ ከሆነች በከስ ማለት የቅጠል ሰላጣ ማለት ነው። እሱን መጠቀም ትችላላችሁ እንደ ኮባ ማለት ነው። ሰዎቹ ጥሩ ከሆነ በጣም በከስ የሚጋገረው ዳቦ ይሄ በቅጠል ሰላጣ የሚጋገረው ዳቦ በጣም ነው የሚያምረው ማለት ነው። ምክንያቱም አይልም አይደርቅም ማለት ነው። ፍሩን ውስጥ ላይ ማለት ልክ ከሀገራችን ዳቦ ነው የሚመስለው። እሱንም አንድ ቀን እየሰሩ አሳያችኋለሁ። የዛሬ ቪዲዮ ይሄ ይመስላል። ተባረኩ። እወዳችኋለሁ።